ሆነሽ ነው እንደዚህ አይነት ነገር መሰሪ ያምሻል እንዴ ያምሻል ወይ ያምሻል እንዴ ያምሻል ወይ አንቺ ነው እስር ቤት ለማስገባት ነው እንዴ ታላይተናል በቃ እሱ እኮ ያውልህ አባ ለምንድነው ማታዳምጠኝ በእግዚአብሔር አሜሪካ ነው የሚኖረው መኖሬንም እኮ አቅም አስታውስም ራሱ አረው ቆይ እንኪ በእግዚአብሔር ለምንድነው እንደዚህ የምትሆነው አንተ ቆይ ምን አደረኩ ምን ያህል የለፈው እንደሆነ አይታየህም እንዴ መሬት የሚያክል ቤት የሚያክል ካርታ ፕላን በአንተስ ማዞር ነበረ ቀልድ ቢሆን አንዳንድ ነገር ትልቅ ልጅ እኮ ለምንድነው ለመረዳት ማትሞክረው ማንም እኮ እንደኔ ሊሆንልህ አይችልም እግዚአብሔር ነው የሰጠኝና ፈልገው ሌላ ነገር አይደለም እና ታዲያ ምን ችግር አንተ እኮ ለምንድነው እንደዚህ አይነት ነገር ውስጥ የምትገባው ለምንድነው እኔ ለመቆጣት አረ እግዚአብሔር ሰው ልጅ በቤት ላይ መጥቼ ቀራል አረ እግዚአብሔር ሚካኤል እግዚአብሔር ነው ና ተመለስ ከዚህ በር እግር ቢወጣ ከሆነ ራሴን ነው ማጠፋው ልቀቀኝ ወደዛ አንቺ ቢላውን አንቺ ራሴን ነው ማጠፋው እግዚአብሔር ነው ምን ስርዓትን ያስፈቀለ ሄድና ፈርምልኝ እዛ ጋር ቢላሽ ይስጥኝ ዞርበልልኝ ሰላም የሚኪ ፋሚሊ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰሞኑን ትንሽ ጠፍተናል አይደለም አዎ እኔም ድምጼን እንደምትሰሙት ነው ጉንፋን ይዞኛል ጣባይለኛ ጉንፋን ዛሬ ራሱ እዚህ የቆምኩት እውነት ዛሬ ውዶች ያልቀርብ ብዬ ነው እውነት አንድ ቪዲዮ እንኳን ልልቀቅ ብዬ ነው ዛሬ የተገኘሁት ይሄ ቤት እንዴት ነው ገምቱ የማን እንደሆነ የኔ ነው ቤቷ የኔ ናት ከድሮ ፍቅረኛዬ ጋር አብረን የምንኖረው እዚህ ነበረ ቢያንስ ለአንድ 2 አመት እዚህ ቤት ኖሬ ያለሁኝ ቤቱን በጣም ነው የምወደው ጽድት ያለ ቤት ነው ያለኝ እንግዲህ በዚህ እድሜ ማን ቤት አለው እኔ ግን ቤት አለኝ እና አንድ ዛሬ ደግሞ ያሰብኩት ነገር አለ እኔና ሚኪ አንድ ላይ ከሆንን አንድ 2 ሳምንት አካባቢ ሊሆነን ነው ስሩም ታውቃላችሁ አዲስ ፍቅር ጀምረናል አንድ ላይ እና ይሄ ቤት የነበረው በእኔ ስም ነው አሁን ግን ወደሱ ስም አስፍሬዋለሁ እና ሰርፕራይዝ ላደርገው ነው ያው ብዙ ጊዜ ባልና ሚስቶችም ሲሆኑ የቤቱ ስም የሚሆነው በባል ስም ስለሆነ እኔም ያንን አስቤ ሰርፕራይዝ ላደርገው አስቤያለሁ ያው የበፊቱ መኪናውን ስሰጠው እንግዲህ ታስታውሳላችሁ ያን የተፈጠረውን ነገር እሱም አልተቀበለኝም እንደውም የባሰ ሌላ ችግር ሊፈጠር ነበር ያንን ማስታወስ አልፈልግም ይሄ ግን ኦሬዲ እሱ ውጭ ሀገር ነው የሚኖረው ተለያይተናል አንድ ላይ አይደለም እንኖረው ስለዚህ አሁን ከሚኪ ጋር ደግሞ ፍቅር ስለጀመርን አብረን እንድንኖር ጠይቀዋለሁኝ እና ቤቱንም በሱ ስም ለማዞር አስቤያለሁ ይሄን ሁሉ ማደርገው ለምንድነው በጣም ስለምወደው በጣም ስለማፈቅረው ነው ከዛ ባለፈም ደግሞ እምነቱ ሙሉ በሙሉ እኔ ላይ እንዲጥል ፈልጋለሁ እንዲተማመንብኝ ምን ያህል ለሱ ቦታ እንዳለኝ ምን ያህል ደግሞ ከሱ ጋር መቀጠል እንደምፈልግ ምን ያህል ረጅም መንገድ ከሱ ጋር መጓዝ እንደምፈልግ እንዲያቀልኝ ስለምፈልግ ነው እናንተም ደግሞ እንድታግዙኝ ይፈልጋለሁ እንድታበረታቱኝ ሴቶች ይገባቸዋል እንግዲህ ሴት ልጅ ፍቅር ሲይዛት ምን አይነት ከባድ ጊዜዎች እንደምታሳልፍ በብዛት ደግሞ እንደውም እሱ ደግሞ ብዙ ቦታ ማይሰጣት ነገር ከሆነ ደግሞ ምን ያህል እንደምትጎዳ ትረዱኛላችሁ ወንዶችም ሴቶችም ስለዚህ አሁን እሱ በደም ሙሉ በሙሉ ልቡን እኔ ላይ እንዲጥል በኔ እንዲተማመን ኮሜንት ላይ ሐሳባችሁን እንድትሰጡ አብራችሁን እንድትሆኑ እንድታግዙን እንድናድግ እንድትጸልዩልንም ጭምር በደንብ እንድትጸልዩልን እንዲያቆየን አብረን እንዲያቆየን ምቀኛና ሸረኛን ከራሳችን ላይ እንዲያርቅልን የጸለያችሁልን እና ውዶቼ አሁን ደውዬለታለሁኝ እየመጣ ነው ቤት እንዳለኝ ያውቃል ግን ቦታውን አያውቀውም አቅጣጫውን ልኬለታለሁኝ እየመጣ ነው ይመስለኛል እና በጣም ደክሞኛል ሰሞኑን በጣም ስለፋ ነበረ እንግዲህ እኔ እሱን ለማስደሰት ማላደርገው ጥረት የለም እናንተም ትረዱኛላ እሱም እንዲረዳኝ ጸልዩልኝ እውነት በጣም ብዙ ፈተና ይቻለሁኝ ማዘጋጃ በጣም ብዙ ነበር ያከራተቱኝ ወይኔ እንዴት ስቃይል እንዳየሁኝ እግዚአብሔር ነው ብላችሁ በጣም ነው የተሰቃየሁት እዛ ወክልናውንም እንትን ለማለት ሲቀጥል መፈረም የነበረበት ነገር ነበረ እሱ መጥቶ የሚዘዋወርለት ሰው መፈረም አለበት ምናምን ሲሉኝ ነበር በቃ እንዴት ላስረዳቸው ለዩቲዩብ ፈልጊያለሁኝ የሚቀርጽ ነገር አለ ለሰርፕራይዝ ነው ምናምን ብዬ በመከራ ነው ያስረዳዋቸው እና ሰሞኑን በቃ በጣም ቢዚ ነበርኩኝ በዛ አይምሮዬ በጣም እንትን ሲል ነበር
ግን በመከራም ቢሆን አሳክቼዋለሁ። እንዴት እንደምሰጠው ውስጤ ደስም ብሎታል፣ ፍራቻም አለብኝ። ታውቃላችሁ ለምን ብትሉኝ ባለፈው አይታችኋል የተፈጠረውን ነገር። እኔም በጣም ደንግጬ ነበረ። በጣም ነበር የደነገጥኩት በጣም እና እንደባለፈው እንደማይሆንብኝ ተስፋ አለኝ። ያሰብኩት እንደዚህ ተስፋ የጣልኩት ለምንድነው ከሱ ጋር እየኖርኩ ስላልሆነ ሁሉም ነገር ስላበቃ እንዳበቃም ስለነገርኩት ያው እሱም ደግሞ ወደ ፍቅር እንትን እያለልኝ ስለሆነ በጣም እየቀረበኝም ስለሆነ ያለፈውንም ነገር እየረሳልኝ ስለሆነ በጣም ደስተኛ ነኝ እና በዚህ ላስደስተው ሞክራለሁኝ። ከዚህ በኋላም ደግሞ ለሚኖረን ላይፍ ህይወቱን በሙሉ ደስተኛ ነው ማደርገው። የእውነት ቃል ገባለሁኝ ለሱ ደግሞ እና ያለውን ነገር ሁሉ ጨርሻለሁኝ። አይዲውን ራሱ በመከራ ሰርቄበት ኮፒ ተደርጎ መምጣት አለበት እዛ ብለውኝ አይዲውን ሰርቄበት ጠፍቶበት ሲፈልግ በመከራ ቀስ ብዬ የሆነ ቀን ደብቄ ኪስ ውስጥ አደረኩት እና ውስጡን ላሳያችሁ። ውስጡ በጣም ነው የሚያምረው በነገራችን ላይ ውስጡን ላሳያችሁ ቀን በኢየሱስ ስም ቀናገኝ እና ወዶቼ በጣም ደክሞኛል። በኢየሱስ ስም ፀሐይ ላይ ስዞር ነው ያልኩት። ፈርቻለሁኝ፣ ደንግጫለሁኝ። ጌታ ሆይ ምን እንደሚፈጠር እኔ መገመት አልችልም። በአንድ በኩል በጣም ደስ ብሎኛል እና እስክሪፕቶ አሁን እደውልለታለሁኝ ይመጣል። ያለውን ነገር እንግዲህ አብረን እናያለን። እኔም ትንሽ ልረፍ፣ ካሜራውን አጠፋባችኋለሁ፣ በኋላ እንገናኛለን። ምን ሆኖ ነው? ቆየ ወዶች፣ ቆይ እስቲ ልደውልለት ካልሆነ ሄሎ አንቺ ምን ሆነሽ ነው? ምን ነው ደውለህ ነበር? እዚህ ሜዳ ጋር እኮ ደርሻለሁ። ከዛ ነው 30 ደቂቃ ነው ይኸውልህ፣ ወይኔ በእናትህ በጣም ይቅርታ። ይኸውልህ ከዛልሽም ብር የለውም ስልክ እንዴት አደረገ? ስልኩ ደግሞ አካባቢያችሁ ላይ የለም። እኔ እኮ ለምን ቆየ እያልኩ ነው ሚኪሻ። በጣም ይቅርታ። እሺ ይቅርታ። ሜዳ ጋር ተቀመጥ ያልሽኝ ሜዳ ጋር ያው ተቀምጫለሁ መሬት ላይ። የት ነው የት ብዬሽ? ወዴልኝ? ቆይ ልውጣብህ ወይ? ይኸውልህ በጎን በኩል የሆነ ትልቅ ቤት የለም? ሴትዮዋ ምሻ እንደ ብዙ ጎን እኮ ነው ያለው። ወይ ውጪ እናንተም በእኛ መጣሽ መጣ ይቅርታ ውዴ፣ በእናትህ ይቅርታ፣ አላወኩኝም። ይኸው እየመጣሁ ነው። ይኸው ና። የት ነው መጣው? ይኸው አልታየም። ወደፊት ለፊት ዙር። ወደዚህ ና። ወይኔ ተናዶብኛል። በእግዚአብሔር ምን ይሻለኛል እንዳይቆጣኝ። ትንሽ ይርቃል አይደል? ወይኔ በእናትህ ለምን አልደወልክልኝም? ቴክስት እንኳን አትልክም። እኔ እኮ አላወኩም። ጌታን በጣም ይቅርታሽ በኢየሱስ ስም። እኔ እኮ ለምን ቆየ እያልኩኝ ነው። እንዴት ነህ? አለ ይቅርታ። ሰውዬ ደግሞ ምን ይሰራል እዚህ? ከየት ተገናኛችሁ ደግሞ? እኔ ነኝ የጠራሁት። ሰው የለም ለማዘር ምናምን? አይ የለም። ናገባ እውነት ማንም የለም። እንዴት የለም? ማንም የለም። ብቻዬን እኮ ነው የምኖረው። ሰው ይራግባ። ቤት ውስጥ ብቻዬን ነው የምኖረው። አንቺ አምሻል እንዴ? ግባ። እኔ አልገድልህ ነገር ትፈራለህ እንዴ? ና ግባ። ጌታ ነኝ ቤት ነው። ና እዚህ ጽሎት ነው። ምን ነው ሞቀኝ። አንተ ባልወጣም ብለህ ስልክ ስደውልልህ አታነሳው። ጠንጠሩ ናግባ። ማንም የለም። የምርቃቴን ፎቶ እንኳን አይተህ አትገምትም። አታውጣ። እግዚአብሔርን አታውጣ። ሙሉ እንትን አውጥቼ እንዳልገባ ናግባ። እዚህ ጽሎት ነው። ናግጥል ያምራል። አባቴ እዚህ ነው የምኖረው። ብቻሽን የምትኖሪው? ምን ችግር አለ? አንተ እየቀለደች ነው። ምን ሆናችሁ ነው ቤተሰብ? እኔ አላምንም። ቆየሁ እኮ እዚህ መኖር ከጀመርኩኝ። ምንድነው እንደዛ ጠርፈሽ ቤት ካልመጣም ነው ያልሽኝ? እስኪ ትንሽ ረፍ። ምን ረፍ መሸ እንጂ እዚህ። ወይኔ በእናትህ እግዚአብሔርን አላወኩኝም እዚህ መቆምህን። በእውነት ይቅርታ ኢየሱስ ይቅርታ። እሺ እና
ለማንኛውም ሁሉም ነገር እርሳው እሺ አሁን ልንገር ላስረዳ ቢያንስ አትቸኩል ለእንትን ሰሞኑን ማዘጋጃ ቤት ስዟዟር ነበር አንተም አሁን እድሜ ደርሷል ማግባት የምትችልበት እድሜ ነው አይደለም ከቤት መውጣት የምትችልበት ራስን ማስተዳደር የምትችልበት እድሜ ነው አይደለም ውዶች እሱ ወንድ ልጅ ሲጀመር ከ20 ምናምን አመት በኋላ ራሱን ማስተዳደር ይችላል እሺ አሁን እኔን አዳምጠኝ እናቴን ትቼ መውጣት እንደማልችል ላንቺ ነገር እሷም እኮ ደስ ነው ሚላት እንዴ ልጆቿ እኮ ቤት እሺ በቃ ተው እሺ አሁን ለምንድን ነው የፈለግሽ ይኸውልህ እኔ እኮ ልነግርሽ ነው አንተ እኮ ነው የምትቻኮለው በእናት በቃ ተው አንተ እንደዚህ አትሆንብኝ ይኸውልሽ አዳምጠኝና ሰሞኑን እንግዲህ እንደዚህ ጉንፋን ይዞኝ ለፀሐይ ፊቴ እስኪጠቁር ተመልከቱኝ እስኪጠቁር በጣም ስንከራተት ነበር ይሄ በምክንያት ነው ይሄ ቤት የኔ ነው ታውቃለህ አንተም ተረጋግተህ እኔን ለመረዳት ሞክር እሺ በቃ ያንቺ ቤት ነው በቃ አመንኩ ሌላ ምን ይሁንሽ ብቻዬን ነው የምኖረው እዚህ ቤት ውስጥ ታውቃለህ እሱ አለ ባለቤትሽ አለ ሴት ነኝ የለም እሱ ነገርኩ እኮ ተላይተናል አልኩ አይደለም እርግጠኛ ባትሆን ታዲ ለምን እዚህ ቤት ለምን ትገባለህ ታዲ እሱማ ምናምን ስትኝ ነው የመጣሁት እኔ በምን አውቃለሁ ቤት ነኝ ይኸውልህ ሚኪ እኔ እንደዚህ አይነት ሰው አይደለሁም የዛን ሰውዬ ስም አትጥራብኝ በቃ ለምንድን ነው ባለፈ ህይወት እንደዚህ የምንወቃቀሰው ቆይ እግዚአብሔርን ይሄ እኮ ሼም ነው የሚሰማ ሰው ራሱ ምን ይልሃል እግዚአብሔርን እንዴ እንደዚህ መሆን የለበትም እሺ መጥተው እሺ መጣው ይሄው ያሳይሽ መሬት እንዳለ ነገርሽ እና ስማኛ እየነገርኩ እኮ ነው አንተ እኮ እየተረዳኝ እኮ አይደለም በእግዚአብሔር ለምን ደው ማትረዳኝ እና ብቻዬን ሴት ሆኜ እዚህ ቤት ውስጥ እየኖርኩ ነው ያለው እና አሁን እኔና አንተ ፍቅር ጀምረናል አብረን ነን አይደለም አብረን ማደግ እንችላለን አይደል ሁለታችንም ልጆች ነን ወጣቶች ነን ማደግ የምንችልበት መስራት የምንችልበት እድሜ ላይ ነን ስለዚህ የቤቱን ስም ወደ አንተ አዙሬያለሁ ቆይ አንተ ቆይ ምን ሆነህ ነው በእግዚአብሔር ምን ሆነሽ ነው ቆይ አንቺ ቆይ ማይሰፋታሽ ከዛ ጋር ወስት ንብረት ታላይተናል በቃ እሱ እኮ ያውልህ አባ ለምንድን ነው ማታዳምጠኝ በእግዚአብሔር አሜሪካ ነው የሚኖረው መኖሬንም እኮ አቅም አስታውስም ራሱ ምንም አላልኩሽ አረ ቆይ ሚኪ በእግዚአብሔር ለምን እንደዚህ የምትሆነው አንተ ቆይ ምን አደረኩ ምን ያህል የለፈው እንደሆነ አይታየህም እንዴ መሬት የሚያክል ቤት የሚያክል ካርታ ፕላን በአንተስ ማዞር ነበረ ቀልድ ቢሆን አንዳንድ ነገር ትልቅ ልጅ እኮ ለምንድን ለመረዳት ማትሞክረው ማንንም እኮ እንደኔ ሊሆንልህ አይችልም እግዚአብሔር የሰጠኝን ነው ፈልገው ሌላ ነገር አይደለም እና ታዲያ ምን ችግር አንተ ቆይ ለምንድን ነው እንደዚህ አይነት ነገር ውስጥ የምትገባው ለምንድን ነው እኔ ለመቆጣት አረ እግዚአብሔር ባለትዳር ከልጅ ጋር ምትኖሪ በቤት ላይ መጥቼ እኮ ቀራልኩ አረ እግዚአብሔር ሚካስ ቆይ ማለት ነው ማለት ሚኪ እግዚአብሔርን ነው ና ተመለስ ከዚህ በር እግርም ይወጣ ከሆነ ራሴን ነው ማጠፋው ልቀቀኝ ወደዛ አንቺ ቢላውን አንቺው ራሴን ነው ማጠፋው እግዚአብሔርን ነው ማለት ስርዓትን ያስፈቀለ ሂድና ፈርምልኝ እዛ ጋር ቢላውን ሽስጭኝ ዞር በልልኝ ቢላውን ራሴን ነው ማጠፋው ባለፈው ሁሉ ነገር አጥቷል ብለኸኝ ነበር ለምንድን ነው የምታስከፋኝ አንተ እንደዚህ ቢላውን አንቺው እሺ ቢላውን አንቺው እግዚአብሔርን ራሴን ነው ማጠፋው በቃ ራሴን ነው የምቆይ እሺ በቃ ቢላውን አንቺው አልሰጥም ሂድና ፈርም ሂድና ፈርም አልሰጥም ሂድና ፈርም የምትጠጋኝ ከሆነ እግዚአብሔርን ቆርጠዋለሁ እንዳትጠጋኝ ሂድና ፈርምልኝ ፈርምልኝ አላስቀምጥም ተረጋግቼ ላወራ በሞከርኩኝ ቁጥር አንተ ግን ሁሌ ልቤን ነው የምትሰብረው በቃ ሚኪ እምቢ በቃ እኔ መኖር አልፈልግም እያስከፋኝ ነው አልፈልግም ፈርም ያው የተጻፈበት ለምንድን እንደማትረዳኝ አይገባኝም ሚኪ በእውነት በቃ እኔ ህይወት መኖር እየከበደኝ ነው በሩ ዝጋው ለምንድን ነው ሁሌ አንተ እኔን ማስገባት አይገብድም እንዴ ይሄ ፈርም ያለው አንቺ ምን ሆነሽ ነው እንደዚህ አይነት ነገር መሰለኝ ያምሻል እንዴ ያምሻል ወይ አንቺ ነኝ እስር ቤት ለማስገባት ነው እንዴ ትምትዩ ይቅርታ በቃ አው ለዚህ ነው አይደል እንደዚህ የነበረው ይሄው ቢወጣ
ዞር በልልኝ ሴት ልጅ በጥፊ አትመታም እሺ ዞር በልልኝ እሺ በቃ ተረጋጊ አንቺ አናደሽኝ ነው በቃ ሚኒ በቃ ለኔ አትሆንም የእውነት በቃ ተወኝ ለኔ አትሆንም ሁሌ ነው እንዴ የምትሰብረኝ በቃ ለምንድን ነው ተረጋጊ በቃ እሺ ሚዲያ ላይ ነው እንደማያለሽ እኔ ለምንድን ነው ስሜት ያዩ አይደለም እንዴ በቃ ተቀበል እንዴ ያዩ እንደው አቁልኝ በእውነት ምን አይነት ሰው እንደሆንክ ይረዱ ምንድን ነው የምታስገፋኝ አንተ እንደዚህ ሁሉ ጊዜ በቃ ልቀቀኝ በቃ ተረጋጊ በቃ ካሜራው ናት እጄን እንዴት ነው እኔ ላይ የምታነሳው በቃ እሺ አይደለም እንዴ ተረጋጊ በቃ በቃ ተረጋጊ እኔ እኮ አንተን ለማስደሰት ነው ይሄንን እያደረኩ ያለው በቃ ተረጋጊ በቃ ዞር በልልኝ ምንድን ነው በቃ ይቅርታ ስለመታወሻ በጣም ይቅርታ በቃ ስለመታወሽ ይቅርታ እሺ ይቅርታ አድርጊልኝ እሺ በቃ ስሜታዊ ስለሆንኩ ነው አንቺ ምንድነው ቢላ ይዘሽ ራሴን አጠፋለሁ ትያለሽ እንዴ ምን አይነት እንትን ልውና ቢኖርሽ ነው በቃ ተረጋጊ ይቅርታ አድርጊልኝ በቃ አንተ ምንም በቃ እኔን ከመስበር ውጪ ሌላ ስራ የለህም እኔ ሌላው ፍቅረኛ አቶ ይቸገራል የሚያፈቅረውን አቶ ይቸገራል አንተ ደግሞ እዚህ ጋር በቃ በጌታ በኢየሱስ ሰው ምን ይልሃል እግዚአብሔር ለምንድን ነው ማትፈራው ሚኪ ያለውን ነገር ሁሉ ታውቃለህ ለምንድን ነው ይሄን ያህል ተረጋጊ በቃ ይቅርታ ነው ምን ነገር እንትን ቢያለው ተረጋጊ በቃ እኔ እንድትሆኝ እኮ አይደለም በቃ አንተልኝ እሺ ድነው የት ነው ያለው ሳኪቹ አለቃቀስኩት እንደዚህ ካልሆነ ወንዶች እውነት አይረዱም ሴቶች ዝም ብላችሁ አለቃቅሱ ያኔ ነው ቦታ የሚሰጧችሁ ደስተኛ ስትሆኑ እንደውም የሆነ የቀበጠና ይመስላችሁን አውቄ ነው ያለቃቀስኩት እና ተስብሎኛል እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ እሺ እና አሁንስ ተሳካልሽ ፈረምኩ ያው እንትኑ ፋይሉ ደስ አለሽ ለምን እኔም ብቻ ደስ ይለኛል አንተ ደስ አይልም እንዴ አንቺ ራስሽን ልታጠፊ እንደዛ እንትን ብለሽ ምን በቃ ተረዳኛ በቃ ካሜራውን አጥፋንቺ እኔ ሚዲያ ፊት እንዲ በቃ ትፈኝ የደስታችን ተካፋይ እንዲሆኑ እኮ ነው አባ ምን ሆነ ነው የምን ደስታ እንዲ የሰው ቤት ውስጥ እንድገባ ምናምን ይሄን ያጣ ስንት አለ በእናትህ ፍቅር ለምንድን ነው ግን ይሄን ማትረዳው በጌታ በኢየሱስ ተረዳ እስቲ አንዳንድ ነገሮች እሺ ለማንኛውም አሁን መሄድ አለብኝ ማታ ተመልሼ እመጣለሁ ጠብቀኝ እሺ ልሸኝ ቆይ እሸኛለሁ ችግር የለውም መንገድ ነው ትንሽ ግን ብትቆይ አሪፍ ነበር ምሳል ስራለ በቃ ችግር የለውም ነው ምሳል ስራለ ጌታን ቡና ላፍላለ አንተ ግን ሰው ሚለና አትሰማም በጌታ በኢየሱስ ስም እሺ ቆይ ጠብቀኝ እመጣለሁ ቻው በቃ አንተ በኋላ እንገናኛለን እሺ ቆይ ስትሄድ እንኳን ቆሜ ያይሃለሁ ቻው